እንድንሽ ለምን ይጠራኸኝ ግን ስራ እየሰራች እያለ ነው ድንገት ቃያጠብ እያለ ነው እኔ ብሎ ይጠራኝና የሆነ ቪዲዮ መስራት አለብን ብያት ነው የሆነ ቪዲዮ አሳይሻለሁ በመጀመሪያ ግን እንደምን አላችሁ ደህና ናችሁ ወይ ሰላምታ ግን አልቀረማ አልቀረም እንዴት ናችሁ ያለነሱ ማን አለ ስታይላችን ግን ብዙ ከሰላምታ ባንጀምር ጥሩ ነው ብዬ ስለማስብ ነው አይ መጀመሪያ ሰላም ነው እንጂ ሰላምታ ያስፈልጋል አያስፈልግም ሳይሆን ሰው አሁን ይቸኩላል አይሽ ዩቲዩብ ላይ ገና ከሰላምታ ሲጀምሪ ይረዝምበታል አንዳንድ መጀመሪያ እንትን ሰላምታ ሰተን ነው እንደ ባህላችን መሆን ያለበት እንጂ ሰላም ጤና ይስጥልኝ እንደምን አላችሁ እጅግ የምንወዳችሁና የምናከብራችሁ ተከታታዮቻችን ቤተሰቦቻችን እኔ ወንድማችሁ በርናባስ ነኝ እኔ ደግሞ እህታችሁ ብርቄ ጎሊ ነኝ ከናባትሽ ይሻላል ዛሬ የሆነ ቪዲዮ ለሷ ላሳያት ነው ፓስተር ቸሬ የተናገረው ነው እና ብዙ ወንዶችን ያስማማል አንቺን ያስማማል ወይስ አያስማማም የሚለውን እስቲ ምንድነው ብዙ ጊዜ የሚያስቅ ነገር ነው የሚናገረው አልፎ እስቲ የሚለውን እንሰማለን ስለ ባለ ትዳሮች ነው ያ ብዙ ጊዜ ስለ ባለ ትዳር ስለ ሴቶች ስለ ወንዶች ምናምን ብዙ ነገር ይወራል እስቲ ፓስተር ቸሬም ከሰው የሰማውን ነገር ነው የሚናገረው ሚስቶች ሁለት ኪስ እንዳላቸው ታውቃለህ አለኝ ምንድነው አልኩት በጣም ጥሩ ነገር የምሰራበትን ኪስ በቀዳዳ ነው የሚከቱታል ጥሩ ነገር ስታረጋቸው ይሄ ቫኬሽኑን ያረክላትን በጎ ነገር መልካም ነገሮቿን በጎ ነገሮቹን ያደረክላትን የሰጣሃትን ያደረከውን እሱም በቀዳዳ ኪስ ነው የተናገርከውን የተሳሳትከውን የቀረኸውን ደግሞ በሙሉ ባልተቀደደ ኪስ ያረጉትና ግጭት ሲፈጠር አንድ ነገር መልካም ነገር እንዳላደረክ አድርገው ይነግሩሃል እውነቱን ነው ብዙ ሰዎች ጋር ያዩት ይሄ ስለዚህ ለቃቅመን ክፉ ነገር ምን ይዝበትን ኪስ ቀዳዳ እናርገው ኮሮኮራሽ እንዴ አቤት አልሽም እንዴ ጠራሽ እንዴ ወይ ያልሽም ወይ ልጅ ትስማሚያለሽ የሁሉም ሴት ችግር ነው ይሄ ማሰብ አይደለ ምክንያቱም በሰዓቱ ስንጣላ ስለምንናደድ በፍጹም መልካሙን ልናስብ አንጀር ግን የፓስተር ቸሬ ምክር አስጨርሰሽ አልሰማሽም እኔ አልሰማሁት እኔ አንዳንዴ ቲክቶክ ላይ ሲመጣልኝ እንጂ ሙሉን አላየሁም እዚህ ቪዲዮ ላይ ግን የሚለው እኔንም አላየሁትም ክፉ የምታጠራቀሙበትን ኪሳችሁን ብቻ አትስፉት ጥሩ የምታጠራቀሙትንም ኪስ ስፉትና ይቀመጥ ይልቁንስ እንደውም ጥሩን የምናፈስበትን ወይ መቀያየር እኮ ነው በቃ አይ መጥፎ መረሳት አለበት ቶሎ አትሸነፊያ መረሳት አለበት መረሳት እኮ የለበት አሁን የማይጠቅም ከሆነ መረሳት አለበት አልዘማ ትዳር አይቆምማ እኔ ደግሞ ምን እንደው መሰለሽ የምታስታውሽበትን ሰዓት ነው ማስተካከል ያለፈ የማይጠቅም ነገር ማስታወስ ቆይ ይኸውልሽ እንግዲህ ማታረጊው ላይ መጣሽ አሁን ለምሳሌ ያሳቀሽ ወይ ኮንደወሬ ቡና ላይ አይደለም ቡና የለም እዚህ በመንጣላ ሰዓትማ እኔም እኮ መዛለሁ ስለዚህ እውነቱን አለ ማውራት እውነታው ይሄ ነው አሁን ይሄ ለምሳሌ የጠረጴዛ ዙሪያ ፕሮግራማችን ነው እየተወያየን ነው አይደል እንዴ ለጨዋታው ድምቀት ብለሽ መርሳት ነው እስቲ እንተያያለን አረሳም እኮ መንኩል ማንኛውም ሴት በመትጣላ ሰዓት እንዳለ ነው እሱ እሺ ወርቅ ቢያለብሳት በተጣላች ሰዓት እንትን ትላለች ትናገራለች አመድ አለበስከኝ ነው ሁላችንም እንትን ግን ይረሳ አይደለም እኔ ደግሞ ማለት ከተረሳ በጠረጴዛ ዙሪያ ተነጋግሮ የመፍታት የምንፈታበት ይዘት አይኖርም በምን ዙሪያ ተነጋገራለሽ የበደልኩሽ በደል ከተረሳ ስለምን እንነጋገራለን መነጋገር እኮ ድጋሚ እንዳልበደልሽ ነው አይደል ብትበደኝ የበደልሽኝም በፍጹም ሳንነጋገር ከረሳሁት ገባሽ አንደኛ ድጋሚ እንድትሰሪው ልብ ይሰጥሻል ከተረሳ በምን ዙሪያ ተነጋገራለሽ አሁን በጠረጴዛ ዙሪያ እኮ ባልና ሚስት መነጋገር አለባቸው ነው እኔ ደግሞ መረሳት አለበት ብዬ ያልኩበት ምክንያት ለምሳሌ ዛሬ እኔ እናንተ ብንጋጭ ዛሬ ያጋጨን ምክንያት አለ አይደል እሱን አዛው ጋር ወርተን መፍታት ነው እንጂ ከዛ እንረሳዋለን እንደዛ ነው መሆን አለበት ብዬ ማስበው ቢሆን እንጂ ከዚህ ፊት ተጣልተን ስንት ነገር ሆነ ተቋስለን እንደገና አሁን ይሄ ዛሬ እዚህ ጋር ለን አይደል ምን ያደርጋል አሁን የኋላውን ማስታወስ እኮ እኔ ደግሞ ሁለት ነገር ነው አቋም የመጀመሪያው ልጨርስ እሺ ግን የኋላውን ከማስታወስ ዛሬ ብንጋጭ ዛሬ ተጋጨንበትን ነገር ወይ ነገር ምን እንነጋገር ያ መጽሐፍ ቅዱስ ሲናገር በቁጣችሁ ላይ ፀሐይ አይውጣ ነው ግን እኛ ማረግ ስለማንችል ሰው ስለሆነን ተከኮራርፈን እናድራለን አድረን ግን ቢያንስ በማግስቱ ትናንት በተፈጠረው ነገር ላይ ዛሬ ብንነጋገር ከዛ ያንን መርሳት ነው ያለብን ከዛ ወደፊት መሄድ እኔ ደግሞ ያልኩ ያለሁት በሰዓቱ ለመነጋገር ክፍተት አይኖርም
አይኖርም በሰዓቱ እኮ እያልኩ ነው። ለምን አይኖርም? በማግስቱ ውስጥ ይኖራሉ ነው ሰዎች ጋር አንዳቸው ጥሩ ከሆነ። ብዙ ሰው ግን የሚያደርገው ከጸቡ አካባቢ ውጪ ባለ ነገር ይታረቃሉ፣ ወይ በልጆቻቸው ይታረቃሉ። የተጣሉ እኮ በልጆቻቸው አይደለም ሳይነጋገሩ፣ ወይ ደግሞ አልጋ ላይ ይታረቃሉ። አንቺ አታርጊም ከንግግር ያው ያንቺ ባህሪ ያንቺ ነው እኔ አውቃለሁ። ግን ብዙ ሰዎች ጋር ያለው ነው ገብቷሽ። አሁን ሁሉ ሰው በንግግር አያምንም። ተናግራ አሳምነኝ ተናግሬ አሳምኜ ካልሆነ አልታረቅም የሚል ሁሉ ሰው አይሆንም። በሌላ ሰበብ ይታረቃሉ። አሁን መነጋገር ያስፈልጋል የምንልበት ቤት ያለው ችግር እኮ እንደኛ አይነት ቤት ችግር እኮ አይደለም። ገባሽ? አሁን በራስሽ መነጽር ብቻ ካየሽው ወይ በማግስቱ ወይ ወዲያው ተነጋግረን እንፍታ ነው። ግን አሁንም ቢሆን ያ ከተነገረ በኋላ የምናስታውስበት ጊዜ መምረጥ አለብን ያልኩበት ምክንያት በጸብ ሰዓት ያ ሰው ግሏል። ራሽናል በሆነ ማይንድ አያስብም። ሚዛናዊ አይደለም። ሚዛናዊ ባልሆነ ሰዓት ድካሙን አንስተሽ ስትመጪው አንቺን የመውደዱና ላንቺ ካንቺ ጋር የመኖር ፍላጎቱ እየጠፋ አንቺን የማጥፋት ፍላጎት የለም እኮ በፊት የለውም እኮ ይመነጫል። ባለፈው ስለ ሰው ክፉ ሐሳብ እያወራን ነበር። ምናልባት ሌላ ኤፒሶድ ላይ ድንገት ልናወራው እንችላለን። ሰው በመሰረቱ ከልማዶቹ ውጪ ይሄ ልማዱ መልካም ባህሪው ሲገፈፍ ስር መሰረቱ ክፉ ነው። ልቡ ክፉ ነው። ሰው ንዴት ሰዓት ላይ እነዛን ሁሉ ከላይ ለበስናቸው ልብሶች እናወልቃለን። ስለዚህ የሰረኛው ማንነታችን ነው የሚወጣው። አንቺም በሰረኛው ማንነትሽ ነው፣ እኔም በሰረኛው ማንነቴ ነው። በዛ ሰዓት ላይ ድካሜን መታሽኝ ማለት ይሄ ኢንስቲንክቲቭ ማይንድ ይሄ ምንድነው ይባላል? ይሄ ደመነፍሳዊ መልስ መልሳለን። ማንኛውም ባል የሚያጠፋው በደመነፍሳዊ መልሱ ነው። በደመነፍሱን የሚገዛ ባህሪው እየገዛ ሲመጣ ምንድን ምን ሆኜ ነው የማለት ነገር ሁሉም ሰው ጋር አለ። ኤኒሃው በዛ ሰዓት አይነሳ፣ ሌላ ጊዜ ግን መነሳት አለበት። እኔ ደግሞ ማለት ሌላ በተረጋጉ ሰዓት ከስሜት በጸዳ ሰዓት። ሁለተኛው ደግሞ ማንሳት የፈለኩት ይሄ ላንቺም እንግዳ ነው። ምናልባት ብዙ ሰዎች አስበሽ አይተሽ ከሆነ ቪዲዮ የሚሰራባቸዋል። ብዙ ባለትዳሮችንም ስታወሪ የምታገኙ ነገር ምን የሚል ነው? ሴቶች ጭቅጫቃ እንደሆኑ፣ እንደማያመሰግኑ፣ እንደማይረኩ ምናምን ነው። ምናልባት ወደ ትዳር የሚገቡት የሆነ ነገር ጎድሏቸው ያንን ጉድለታቸውን በትዳር መሙላት ያሰቡ ሴቶች ይሆኑ እንደዛ የሚያደርጉት የሚገቡት ወደ ትዳር ራሱ የሚገቡት። ስለ ትዳር መጀመሪያ ስንማር ቤተክርስቲያን ላይ ምንድነው የተማርነው? ትዳርን ማንጀምርባቸው ምክንያቶች ተብለን ወደ 6 ምክንያቶች ምናምን ተምረናል። ታስታውሺ ከሆነ ረስተሽዋል አንቺ? አዎ እኔ ረስተሽዋል። ለልጅ ታስታውሻለሽ? እርግጠኛ ነኝ። ለልጅ ምክንያት ተብሎ ትዳር አይገባም። ለገንዘብ ምክንያት፣ ለቤተሰብ ተብሎ ለምናምን 6 አይነት ነገሮች። እነዛ ምክንያቶች ወደ ትዳር ያስገቧቸው ሰዎች ያንን ከትዳር ውስጥ አገኘዋለሁ ብሎ ያሰቡትን ነገር ሲያጡ እንዲህ አይነት ባህሪ ይኖራቸዋል። ትዳር ውስጥ የሰባራ ናቸው። ኦሬዲ የሆነ ስብራታቸውን ለመጠገን ነው ወደ ትዳር የገቡት። እንዲህ አይነት ባህሪ ማለት ምን አይነት ባህሪ? ይሄ አለማመስገን እኮ አንዱ መጥፎ ባህሪ እኮ ነው። ብዙ ሴቶች ላይ ትዳር ውስጥ የሚታይ ባህሪ ነው። ምናልባት ጉዳዩን ከትዳር ውጪ ጨርሳ ገባሽ? ይሄ ልቧን ጎዶሎ ያደረገው የሆነ ሰላም ማትሰጥ ሰው ያደረጋትን የውስጥ ስብራቷን ውጪ ጨርሳ ታክማ ወደ ትዳር ብትገባ ትዳር አሁን እንደሚታማው አይነት መልክ ነው አይኖረውም ብዬ አስባለሁ። ትዳር ውስጥ የሚገባው ሰው እኮ ነው አይደል? ሰው ነው እኮ ያ ሰው ግን ሰባራ የለውም። ሁሉም ሰው ወንዱም ሴቱም አለው። አይ ይሄ ጉዳዩ ስለ ሴቶች ስለሆነ ብዬ ነው። እሺ ግን ሴቷን እንደዚህ የሚያረጋት ደግሞ ያለ ምንም ምክንያት ሴቷ ዝም ብላ ከመሬት ተነስታ እንደዚህ አትሆን። እሺ ቆይ አንቺ ማለት ነው ቂመኛ እንድትሆኚ ምን ስትደረጊ ነው አንቺ ቂመኛ የምትሆኚ? በደል ሲደርስብህ ነው አይደለም? በደል የሚደርስብሽ ለበደሉ የቁጣ ምላሽ የምትመልሺው በደል ሲደርስብሽ ነው። እኩል ነው ያ ነገር። ቂም ማለት ግን ሰውየው አይደለም የሚሰጠሽ። አሁን ለምሳሌ እኔ ላይ ብታቂሚ እንድታቂሚ እኔ ምን ባረግሽ ነው እንድታቂሚ ማረግሽ? ይቅርታ ጠይቅሽ ጥፋቴን አምኜልሽ ካለፈ በኋላ ያንን ቂም እንድትመዥ የሚያደርግሽ ምን አይነት ነገር ነው? በዛ ድግግሞሽ ውስጥ ካለክ ኖ የቸሬን ንግግር በትክክል አልሰማሽም ይመስለኛል። ሰምቻለሁ እኮ ታዲያ ከሰማሽው እኮ እሱ ተደጋጋሚ ጥፋት ስለሚያጠፉ ባሎች አይደለም የሚያወራው እኮ ያ ነገር ተጠራቅሞ ነው እዚህ ጋር እኮ የደረሰው። ይቅርታ ተብለሻል እኮ ይቅርታ ባለው ዛሬ ይቅርታ ጠይቆኝ ነገ መልሶ የሚደግመውን ታጥቦ አይደለም ማለት እንደዛ። የኔን ጥያቄ ተረጂ፣ የሱንም ማነጋገር ተረጂ። እሱ ያለው ምንድነው? በማይገናኝ ጸብ እኮ ነው። ዛሬ አንቺ ለፍተሽ ያነጠፍሽው ማን ነው የወለወልሽው ምንጣፍ ላይ በጫማ የገባው ተናደድሽ።
ተናገርሽ አልገባኝም ነበር በደም ነፍስ ነው ዝም ብዬ ነው የገባሁት ሳስበው ቁጣው ልክ ነው ለፍታ ምናምን ብዬ በማግስቱ አወለኩኝ ያ ጥፋት እዛ ጋር በቃ አላበቃ ጥፋይተና መንኩልሽ አላመንኩልሽ ሌላ ቀን ደግሞ አምሽቼ ገባሁ አምሽቼ በመግባቴ ደግሞ አንቺ ልጆቹን የሚያግዝሽ ሰው የለም አንዷን ዳይፐር መቀየር አንዷን ማስተኛት ራት መስራት ምናምን የሚያግዝሽ ሰው የለም እኔ ደግሞ ቤት መምጣት የምችልበት ሲቹዌሽን ላይ ሳልመጣ ስዞር አመሻውና 3 ሰዓት ገባሁ አምሽቼ 3 ሰዓት ገብቼ ምንጣፍ ላይ በእግሬ ስለመሄድ በጫማ ስለመሄድ ያንስተሽ ትናገራለሽ እንደማለት ነው የሱ እኮ ንግግር ያ ነው ገባሽ አይደለ ተደግሞ ሳይሆን በየትኛውም ጸብ ሰዓት ላይ የተረሳ ነገር ተመዛላችሁ ነው ለካ ሳይገባሽ ነው ሳቅሽ አይደለም እንዴ አይሶ አባባል እንደዛም አይመስለኝም ግን እሱ ያለው በምንጣላ ሰዓት ያለፈውን የተነጋገራችሁበትን ነገር ታስታውሳላችሁ አለ አይደለ አሁን ያ ማለት ለምሳሌ አሁን እንዳልከው ጫማ ማውለቅ ምናምን የማይነሳ ነው እሱን እኮ ሲተራስ ማገናዘብ ያቅታታል እንዴ የማይገናኝ ነገር ምሳሌና ፋክት ነገር አታገናኛ ምሳሌያዊ እኮ ነው እየነገርኩሽ ያለው ያልተደገመ ጥፋት ነው ጫማ እንትንና ማምሸት ያልተደገመ ነው አይደል አይገናኝም አይደል እኮ በማይገናኝ ነገር ነው አሁን ሌላ ምሳሌ አንቺ ለምሳሌ ሁለት የማይገናኙ ውስጥ ባል የሚያጠፋው ቤት ውስጥ ብዙ ነው እሱን ዘዝረው ካለን ግን እኮ አንዱን እስቲ ሁለት እስቲ አንቺ ልብስ በካልሲ ጉዳይ በልብስ ጉዳይ እስቲ ለምሳሌ ልብስ አሁን አውልቆ ከንጹህ ልብስ ጋር ልትደባለቅ ትችላለህ አንድ እሺ ሌላ እስቲ የማይገናኝ ደግሞ ሌላ ነገር አንቺ ሌላ ደግሞ አረ ብዙ ነው ብቻ እስቲ አንዱን አምጫ የለም እኮ አንዱን እኮ ስለሚያባዛ ነው የእናንተ ተፈጥሮ ቆይ አይደለም ቆይ ተመልካቾችን እየሰሙ ለምሳሌ ልብስ አውልቀ ከንጹህ ይቆሽ ልብስ ከንጹህ ልብስ ጋር እደባልቃለሁ ትደባልቃለህ ከዛስ እሺ ቆይ እኔ አሁን የልብስ አነሳን እስቲ ሌላ ደግሞ ሌላ ምሳሌ አንድ ሰው ያለው ነገር ልንገርሽ ግን በማለት ወጣ ምን አለ መሰለሽ እግዚአብሔር ሲሰራን አለ ወንድ ዘር ነው የተሰጠው አለ ዘር ገባሻ ትንሽዬ ዘር ከዛ ዘሩን ሲሰጥሽ ማህፀንሽ ውስጥ ልጅ አርገሽ አሳድገሽ ታወጫለሽ አለ ስለዚህ እግዚአብሔር እኛን መነሻውን ዘር ይሰጠናል እናንተ ደግሞ ታባዙታላችሁ አሁንም እኛ ትንሽ ጥፋት እናጠፋለን እናንተ ታባዙታላችሁ ሌላ እንደዛ ሆኖ ይመስለኛል አይደል እንጂ ብዙናችሁ እናንተ አይደለም 3 ጥፋት ነው አሁን ብታገኝብኝ ማሰባኒ እንጃ እኔ ወንድ እንዴት ምን አይነት ፍጥሩ እንደሆነ አላውቅም ብቻ እንዴ ምንም ማሰባ በቃ አየሽ አሁን የቸሬን ንግግር ብንቋጨው ቸሬ የተናገረው ነገር እንደ ትምህርት ቢወስዱት አንቺና ሌሎችም እዚህ ውስጥ ያሉ ሰዎች እንደ ትምህርት ቢወስዱት ፋይል አትቀላቅሉ ገባሽ ሂሳብ ደብተር ከሳይንስ ደብተር ጋር እንዴት ይቀላቀላል ገባሽ ባልየው እዚህ ጋር አጥፍቶ ለምሳሌ ገንዘብ ዝም ብሎ የሚያወጣ ባል አለን ዝም ብሎ አሁን እዛ ጋር የምን ጥፋት ነው የፋይናንስ ጥፋት ነው በተቃራኒ በሌላ ደግሞ በልብስ ጉዳይ ጥፋት ቢያጠፋ ይሄ ሰውዬ በልብስ ጉዳይ ሲያጠፋ እንዴት በደሞዝ ጉዳይ ትቆጫለሽ አይሽ የደሞዙን እዚህ ጋር ከዘጋሽ ፋይል ተዘግቶ መታለፋል ደሞዝና ልብስ አይቀላቀሉም እንትን ነው አንዳንዴ እኔ በዛ መንገድ ፈትቼው ነው ደግሞ እኔ አሁን ይመጣልኝ አብረ ስትኖር ታይዋለህ ሰውዬ በቃ አንዳንድ ነገር ላይ አቋማለው መኖሩ አለመስማቱን ምናምን ማለት ውጪ ካለው ሰው ይልቅ እኔ አጠገብክ ያለውክ ነኝ ብዙ ነገር ማየው አይደለ ከዛ የሆነ እንትን ይያለኝ ሊመጣ ይችላል እንዴት ልበልክ በቃ ለምሮ ማይቀየር ለምሮ ማይለወጥ አይነት ንግግር ግን ተመልካቾች ምን ትላላችሁ በዚህ ላይ ከዛ የሆነ ትንሽ ነገር ስትለኮስ ትጋጋላለች ትንሽ ነገር አዎ በቃ እሱ ይስተካከል ነው እሱ ይስተካከል እና ያ ደግሞ ሌላው መምዘዝ እንዳይመዘዝ ደግሞ ምንድነው ቅድም ያልነው መነጋገር ቢለመድ በጠረጴዛ ዙሪያ በጠረጴዛ ዙሪያ ቁጭ ብለው ቢነጋገሩ ወደ ኋላ መመለስ አይደለም ወንዶች ሴቷም ትናገር ቆይ አልጨረስኩም ስትል አስጨርሷት እንደኔም አንዳንዴ የምትቸኩሉ ከሆነ ደግሞ በመሃል ቁርጥ የምታረጓት ከሆነ አሁን ለምሳሌ እኔ ራሴ ላይ ማርነው ነገር አለኝ በባህሪዬ ነው ይሄ አንድ ሰው ንግግር ሲጀምር መጨረሻውን መስማት ይችላል በጠረጴዛ ዙሪያ መነጋገር ሲባል አንዳንዴ ከትዳር አጋራችሁ ማይመቻችሁን ነገር ልትሰሙ ትችላላችሁ ማለት በቃ የሚቆረቆር ነገር ልትሰሙ ትችላላችሁ ኢትስ ኦኬ መጀመሪያ ነው የሚቆረቆረው እንደ ቆረቆር አይቀጥልም ስትነጋገሩበት እና ሴቶች ደግሞ ፋይል አትቀላቅሉ በጠረጴዛው ዙሪያ ለመነጋገር ስትነሱ ፋይል አትቀላቅሉ የጀመራችሁት ነገር ላይ እናንተ ብቻ አሸናፊ ላትሆኑ ትችላላችሁ ተሸንፋችሁ ሊያልቅ ይችላል ያው ይይት
ሴቷ ልክ ነው በቃ ይሄን እናሻሽላለሁ ልትል ትችላለች። ትዕግስት ለዛ ክፍት መሆን ያስፈልጋል። ክፍት መሆን ያስፈልጋል። ማስታወቂያ እንዳይመስል እዚህ ጋር ይዘሽ እንዴ ይሄ ካላንዱን ገዝተናል እንዴ ስሙን እዛ ቪዲዮ ላይ ማስገባታችን አንቺ ስለ ንግድ ምንም አታውቂም እንዴ? ቆይ በቃ ስሙን እንዳታሳይ ባይዘው ማለት ነው። አሁን ይሄ ሃይላንድ ስም አለው አይደል? አላው ላይ ይሄንን ስም ለማሳየት እንደሚከፈል ታገለሽ? አይ ነው። አዎ ግን ይታወቃል። በሃይላንዱ ቅርጽ አይታወቅም አንዳንዱ በፍጹም እንደውም አንዳንዱ ልጦ ነው የሚጠቀመው። እሺ ቀጥ እና ግን ሴት ልጅ ደግሞ የምትናገረው ነገር ደግሞ ልክ ነው አንዳንዱ። አዎ በእውነት አዎ ሰው አዎ ሴቷ ብትማርም ባትማርም ጥሩ የንግግር ችሎታ ቢኖራትም ባይኖራትም እግዚአብሔር የሰጣት ተሰጥቷል። በተሻለ አማርኛ ላታስረዳት ትችላለች። አንተ በመታውቀው መንገድ ላትነግር ትችላለች። አላት የሆነ ነገር። አዎ አንዳንዴ ደግሞ እንትን ትጠቁማለች። ተጠቁምም ታረጋለች። ለምን አይ አንዳንዴ አሁን እቺ ወሬኛ ምናምን ይባላል። ግን አንዳንዴ የምትሰማው ኢንፎርሜሽን መጥቶ ለባልኛውን ስነግርህ ምናልባት የሆነ ነገር እየጠቆምኩ ሊሆን ይችላል። በተለይ ደግሞ ባል እንደዚህ እንዳንተ አሁን እንዲህ ወሬ የማይሰማ ወሬ አልሰማም። በነገራችን ላይ እውነት ወሬ የማይሰማ ሀሜት የማይፈልግ ወንድ እንዳንተ ከሆነ እኔ አሁን ወጥቼ ከሰዎች ጋር አገናኛለሁ አይደለ? አንዳንድ ነገር መጥቼ ስነግርህ ትሰማለህ፣ ግን አንተ እንትን ታስመስላለህ። ማሰማት ታስመስለኛለህ ግን እንጂ አቅጣጫ መጠቆም ትችላለች። አዎ ያው አንዳንድ ጊዜ ሰምቼ ዝም ምልሽ ለምን መሰለሽ? ማበረታታሽ ስለሚመስለኝ ነው። ማለት የሰው ህይወት ውስጥ እንድንገባ አላል ጠረጴዛችን በሰው ህይወት እንዳይሞላ ስለምፈልግ ነው። እንደዛ ሳይሆን ለምሳሌ አንተ እንዲህ አሁን ዝም ብለህ ስለማስማክ ሰዎች ጋር ስለማትገናኝ አንዳንድ ነገር እንደወጣክ እንዳይሆን እኔ የሆነ ወሬም ሲሰማ ምናምን ሳወራለሁ መረጃ አዎ እንደዛ እንጂ የሰው ምናምን ህይወት ምናምን አይደለም። ምን አገባኝኛ ስለዚህ ገባኝ። አይ ግን አሁን ብንቀጥል በዚሁ ብልሽ ያን ማምጣሽ ስነግርኝ ብልሽ አይዳብርም? በዛው ይዳብራል። ግን አንተ ደግሞ እንደዛ አይነት ሰው አይደለም። አይታወቅም አልቀየርም እንዴ አንቺን ቡና ስለምትሽኝ ወሬ ሳወራለት ትሰማለህ? እኔ ሰምቼ አላውቅም። አልወድም እንደውም ስለ ሰው ሲወራ። ግን የምከላከልበት አንዳንዴ ማውቄ አላሳቀቅሽም ብዬ ዝም ብዬ በሰማ ጸጥላለሁ አይደል? እንዳልሰማውኝ ሰማሻለሁ እኮ ግን እንዳላሳቀቅሽ ብዬ ነው። ምክንያቴ ግን ማንኛውም ነገር ቀስ በቀስ እያደገ ነው የሚሄደው ሳይታወቅ። ከዛ አንፃር ነው። እኔው ሌላ ደግሞ ቪዲዮ ነው ማሳይሽ በሚቀጥለው ቪዲዮ። አንድ እንትን ሰባኪ ነው ሴትየዋ። እሷም የተናገረችው ነው ግን ስላላገቡ ሴቶች ነው። እሱ ስላገቡ አይደለም እኛን ይመለከተናል እንጂ ግን እኛን የሚመለከተን ያላገቡትን ለመምከር ነው። ግን እናንተ ሰብስክራይብ አድርጉ። ምን ትላላችሁ? ግን እኛ አልተስማማንም፣ በሆነች ፖይንት ላይ አልተስማማንም። ግን ምንድነው ቋጨ ነው ስንቋጨው በመስማማት በጥሩ ወሬ ቋጨ ነው እንጂ ሁለታችን የተለያየ የያዝነው ሐሳብ አለ። እኔ ምንድነው ሴት ልጅ ፋይል መቀላቀል የለባትም፣ ዘግታ ማለፍ አለባት፣ ማንሳት የለባትም ስል እሷ ደግሞ ነገሩ ከተደጋገመ ልታነሳ ትችላለች ምናምን ብላለች። ኤኒሃው ሌሎች ፐርስፔክቲቮች ይኖራሉ። እናንተ የምታስቡት ምንድነው? እስቲ ኮሜንት ላይ አስቀምጡልን። እንደዚህ ፋሚሊ ቶኮችን የምናወራበት ይሄ በጠረጴዛ ዙሪያ የተሰኘው ፕሮግራማችን ነው። እንግዲህ ከቤታችን ነው ይሄንን እናስተላልፍላችሁ። በእያላችሁበት ጸጋና ሰላም ይብዛላችሁ እንላለን። የሚታያቸው ነገር አለ? ሰብስክራይብ አድርጉ። yes ቶሎ ሞኔታይዝ መሆን አለብን። እድሜ ጤና ይስጣችሁ። ሰብስክራይብም እያደረጋችሁ እንወዳችኋለን። ቤተሰብ ሁኑ። እኛ ለእናንተ የሚጠቅመውን ሪያሊቲ የሆነውን ነገር ነው የምናመጣው። ይሄው እንደምታዩት አልተኳኳልኩም፣ አልለበስኩም፣ ሁማኔን አልቀጠልኩም፣ እንደተፈጠርኩ ነው የመጣሁት። ስለዚህ የሚያዋጣን ደግሞ ይሄ ነው ብዬ ስላሰብኩኝ ነው። እና ሰብስክራይብ አድርጉ ባካችሁ። እንወዳችኋለን። አንቺም ወደ ቃጠባሽ እኔም ቪዲዮ ኤዲት ወደ ማድረግ ገባለሁ። እስቲ ያላቆም አይቆም። ኤኒሃው ሌላ ሰበር ማስታወቂያ ግራፊክስ ዲዛይን አደርጋለሁ አይደል? ኤዲት አደርጋለሁ። በውስጥ ማናገር ትችላላችሁ። አይ ካሜራ እንኳን ይቅርብኝ ከጊዜ በኋላ እድሜ ሄዷል። አሁን ለካሜራ ለቅንትኖች ላይ ቢኖር ዳይሬክት ባረግ ነው የሚሻለኝ። አሁን እድሜ ሄዷል። ደግሞ ወደ ስራ እድሜ ላይ ከእድሜ ጋር ነው የሚሄደው። ካሜራ ሰርተሽ ተቀደሽ ግን አላውቅም። ምን አይነት ደህና ነው አይደል? ኖ ላይን አይደለም። ካሜራ በአይን ነው የሚሰራው። ከደንዲ አይት ኖ ካሜራ ይኸውልሽ ከዚህ ከአንገትሽ ጀምሮ እስከ ወገብሽ ጫፍ እስከ እግርሽ ጡንቻ ድረስ ሙሉ ሰውነትሽ ስቴዲ መሆን አለበት። ለየትኛውም አክሽን ዝግጁ መሆን አለብሽ። የትኛውን ፐርስፔክቲቭ ቢይዛው ስሜቱን ሊገልጽልኛል ይችላል ብለሽ በተለይ ሰርግ ስትሰሪ ሁሉም ሰው ሃይፕድ ነው። በቃ ከፍተኛ ይሯሯጣል። ሰው የሚሯሯጣውን ሰው ሳትሰለቺ ሰው እኮ አሁን እየጨፈረ ቢሆን ማለት ነው እዚህ ጋር ዘሎ ያርፍና ሌላኛው ሰው ይተካል። አንቺ ጋር አትተኪም። ገባሽ? ፐርስፔክቲቭ ትይዣለሽ። ሙሽሮቹ እንዲህ ቀስ
ብሎ ነው የሚሄዱት። አንቺም ከነሱ እነሱ ወጪ ነው ቀስ የሚያሰኛቸው፣ አንቺ ግን ቀስ ብለሽ ትይዛለሽ የሚከፈልን እያሰብክ እና ካሜራ በጣም ጉልበት አልደከምኩም። ጉልበቴ ግን ያው አይ ዶንት ኖ ልሰራ እችላለሁ እንዴ በሀሳብ ደረጃ ግን አሁን ትሰራለህ እንጂ ቶንኮሱ አይ ሳስበው ግን ሞር ዳይሬክት ባረግ ነው ጥሩ የሚሆነው ብዬ ማስበው። እኔ ያው ስራ ከመጣ አንተ ሙያው ስላለኝ ኤዲት የማድረግ የመቅረጽ ግራፊክስ ዲዛይን ማድረግ ተምብኔል እንደኛ ዩቲዩብ መስሩ ሰዎች ተምብኔል ሶሻል ሚዲያ ላይ ፖስተሮች ምናምን ዲዛይን አደርጋለሁ። ይሄን የምትፈልጉ ሰዎች ካላችሁ የትርጉም ስራውም ሌላ ነው። እንግሊዘኛ ወደ አማርኛ ኦን ዶክመንት ኦን ሳይት ሁሉንም ሰራለሁ። ዶክመንት ላይም ዶክመንቶች መተርጎም መብራቱስ ኢንስታሌሽን አንቺ ምን ሆነሻል ዛሬ እንዴ? በቃ እኔ ግራፊክስ ዲዛይኑን ከካሜራ ጋር የተያዘውን ካስተዋወቁ አይበቃም እንዴ? ይሄ ሁሉ ሙያ ግን አለኝ በመሰረቱ። እኔ ያው ወሬውን ቀየር ነው ወደኔ ያመጣ ነው ደግሞ አይ ምንም ችግር የለውም። ተባረኩ፣ እንወዳችኋለን። መልካም ጊዜ ይሁንላችሁ። በሌላ ፕሮግራም እስከምንገናኝ ጤና ይስጥልን።